የዓለም ሕዝብ ሆይ ይቅር በሉኝ፣ ኒኩለር ቦምብን በመስራቴ ተጸጽቻለሁ። አልበርት አንስታይን በአንድ ወቅት ይቅርታ ጠይቆ ነበር። እኔ ኒኩለር የሰራሁት የኃይል ማመንጫ እንዲሆን ኢነርጂ ለማመንጨት እንጂ ለጦር ቦምብ እንዲውል አልነበረም። ለጦር ቦምብስ ብትጠቀሙት አንድ ጠላት ሀገራትን ለማስፈራሪያ እንዲሆን እንጂ እንዴት ሥራ ላይ ታውሉታላችሁ ሲል ጠይቋል። ኒኩለር ቦምብ አጥፊ ነገር ነው። አንዴ ከወደቀ ፍንዳታው ከባድ እንደሆነና እሳቱ እስከ ቀጣይኛው 5 ትውልድ ድረስ ሊጠፋ እንደማይችል ለአሜሪካ መንግስት አስረድቻለሁ ይላል የኒኩለር ቦምብ መስራቹ ሳይንቲስት አልበርት አንስታይን። ለኤሌክትሪክ ኢነርጂ እንዲጠቀሙበት ያስተዋወቁትን ኒኩለር ቦምብ ህዝብን ለማጥፋት ተጠቀሙበት። እንዴት ጃፓን ላይ ትሞክራላችሁ? እንዴት በሰው ልጅ ላይ ትጫወታላችሁ? ይላል። ለዛውም የጃፓን ህፃናት በጋዝ ታፍነው እንዲሞቱ ታደርጋላችሁ። ምናለ ያኔ አቶሚክ ቦምብ ፎርሙላን ስሰራ እጄን በቆረጠው ነበር። የዓለም ህዝብ ሆይ ይቅር በሉኝ፣ ተጸጽቻለሁ። አሜሪካ ታሪኬን አበላሸችው።